ያላችሁ አንድ አማራጭ ብቻ ነው። ወደ ግቢ ለመምጣት ያላችሁ አንድ አማራጭ ብቻ ነው። አንድ አማራጭ፣ እሱም የኢንትራንስ ፈተናን ማለፍ ማለት ነው። ይህን ስነግራችሁ እንደ ሰበር ዜና ልትቆጥሩ ትችላላችሁ። ግን እስካሁን የተዘጋጃችሁ የነበራችሁ ልጆች ምናምን ያን ያህል አያስጨንቃችሁም ብዬ አስባለሁ። ወይም ደግሞ እስካሁን ራሳችሁን በፈተና ስታዘጋጁ የነበራችሁ ረጅም ማለት በቃ ኢቭን ከ2 ዓመት በፊት ተዘጋጀ ነበር ተማሪ ሊኖር ይችላል። ወይም ደግሞ ከ1 ዓመት በፊት ወይም ጀስት 2017 ከገባ በኋላ ማለት ነው የተዘጋጀ ያለ ተማሪ ሊኖር ይችላል። ግን ስፔሻሊ ሰሞኑን ይሄ ከቅርብ ጊዜ በኋላ እየተዘጋጃችሁ የነበራችሁ 2 ወር ወይም ደግሞ 3 ወር ወይም ደግሞ 1 ወር የእናንተ ፐርፎርማንስ ሊለያይ ይችላል። ግን ደግሞ እውነታው ወደ ግቢ ለመምጣት ያላችሁ አማራጭ ፈተናውን መስራትና መስራት ብቻ ነው። አይዘር ወድቃችሁ ቤታችሁ ተቀራላችሁ ወይም ሌላ ነገር ትጀምራላችሁ፣ ወይም ደግሞ ወደ ግቢ መምጣታችሁ የምትፈልጉትን ነገር ትኖራላችሁ። እኔ ወደ ግቢ መምጣት ብቸኛው የህይወት መንገድ ወይም ደግሞ የስኬት መንገድ ነው እያልኩኝ አይደለም። ግን ደግሞ ምንድነው የምርም ወደ ግቢ መምጣት የምትፈልጉ ከሆነ ኢንትራንስ ኤግዛምን ማለፍ ግዴታችሁ ነው። ወደ ግቢ ከመጣችሁ በኋላ የምታገኙት ነገር አሁን ምናልባት እዛ ሆናችሁ የምታስቡት ላይሆን ይችላል። እኔ እንኳን ፐርሰናሊ ውጤቱ መጥቶ ካለ በኋላ ወስኜ ስመጣ የቤተሰብ ግዴታ ሆኖብኝ ማለት ላይክ አምኜበት ለራሴ ሲሰጡኝ አይደለም ወደ ግቢ የመጣሁት። በጣም ራሴን እየተጠራጠርኩኝ ነበር። የምርም መሄድ አለብኝ፣ የምርም እዛ እነዚህን አመታቶች እዛ ማቃጠል አለብኝ። በጣም ብዙ ጥያቄ ፈጥሮብኝ ነበርና እዚህ ከመጣችሁ በኋላ የምታገኙት ነገር ኮምፕሊትሊ የተለየ ነው የሚሆነው። ብዙ ልጆች ጠይቄያለሁ። ኢቭን የመጨረሻዋ ቀን ማለት ወደ ግቢ የምንመጣበት የመጨረሻዋ ቀን እስክትደርስ ድረስ መወሰን ከብዶኝ ነበር ለመምጣት ያሉኝ ልጆች ነበሩና ከመጡ በኋላ አሁን ላይ ላይክ ኢንጆይ እያደረጉት ነው። በጣም ወደውት ነው እዚህ ውስጥ እየተማሩ ያሉትና ይህንን ስላችሁ ግቢ ውስጥ የሆነ ፋንሲ ላይፍ ወይም ደግሞ በጣም የሆነ ደስ የሚል አይነት እንደፈለጋችሁ እየበላችሁ እንደፈለጋችሁ እየጠጣችሁ ትኖራላችሁ ማለት አይደለም። በጣም የሚያስጠላ እንትን ነው። ከምግቡ ጀምሮ የተመታ ነው። በቃ ግቢ ላይ የምታገኙት ትልቁ ነገር ብዬ የማስበው እኔን ከጠየቃችሁኝ ፐርሰናሊ ስቃይ ነው ትልቁ ነገር ማለት ነው። ሰፈር ታደርጋላችሁ እና በቃ ያ ነገር ከምንም በላይ ነው የሚያጠነክራችሁ። የምርም ፈተናዎችን ቻሌንጆችን ማለፍ የሚችል ሰው ያደርጋችኋል። ስለዚህ ወደ ግቢ መምጣት ምንም ላይክ እንደ እንትና ራሱ አታስቀምጡት። የምሬ ነው። እኔ ግራ ሲገባኝ ማይክን ታውቁታላችሁ ብዬ አስባለሁ ዩቲዩበርስ ላይ የሚሰራውን እና ጠይቄው ነበር የምር መሄድ አለብኝ ብዬው ጻፍኩለት እና ከዛ ጀስት ጎ ኤንድ ኢንጆይ ኢት እና ሁኔታዎችን ያለውን ሁኔታ ምናምን ሲለኝ ኦኬ አልኩኝና መጣሁኝ ወደዚህ ማለት ነው። ማለት ሰዎች እኔን ኤክስፔክት አያደርጉኝም እንደዚህ አሁን እሱ ግቢ ሊቀር ይችላል ነጥብ መቶለት ምናምን ብለው፣ ግን that's my personal feeling እኔ ውስጥ የሚነግረኛ ነውና እንደዛ ነበር የሚሰማኝ። ወደ ግቢ መምጣት በትክክል ለኔ ሴንስ ሰጥቶኝ ወይም ደግሞ ላይክ ምንድነው የሚባለው ቫሊድ ሆኖ አልነበረም ወደዚህ የመጣሁትና ግን መምጣት አለባችሁ ብዬ ነው የማስበው። በእንደዚህ ኢቭን ኢፍ ሲቹዌሽኑ እንደዚህ ምንድነው ሰፈር የምታደርጉበት ሲቹዌሽን ቢሆንም እንኳን በትክክል የምርም የራሳችሁን ፖቴንሻል የምታገኙበት የራሳችሁን ማንነት የምታውቁበት ግቢ ላይ ነው ብዬ ነው የማስበው። የምሬ ነው። በቃ ቻሌንጁን ምኑን ኤቭሪቲንግ እንትን ፌስ ስታደርጉት እስቲ ተመልከቱ። በዓለማችን ላይ በጣም ተጽዕኖ ፈጣሪ የሚባሉ ሰዎች የተፈጠሩት በኮምፎርታብል ሲቹዌሽን ውስጥ አይደለም። አንድ ታሪክ ሰምቻለሁ ሲናገሩትና ማለት የሆኑ እንትን አሉ የሆኑ ፍጡራን አሉ ምናምን አይነት ነገር ከዛ እነዛ ነገሮች ፓወራቸውን አያውቁም። ይሄ ምንድነው በውስጣቸው ያለውን ኃይል አያውቁትም እና ከዛ ፕሬዠር ውስጥ ያስገቧቸዋል ሰዎች ሄደው ምናምን ማለት ነው። ከዛ they notice their power ኖት ያደርጉታል ያንን ፓወር ምናምን እና ለማለት የፈለኩት ዳይሬክትሊ እናንተ ላይ አፕላይ ይደረጋል። የሰው ልጅ በጣም ክሪቲካሊ ቲንክ ማድረግ የሚችል በጣም ሎጂካል የሆነ ፍጡር ነው እና እዚህ ከመጣችሁ በኋላ ግቢ ላይ በሚገጥማችሁ ሰፈሪንግ በሚገጥማችሁ ስቃይ ውስጥ አዲስ ነገር የመፍጠር እንትና አቅም ይኖራቸዋል። ሁሉ ጊዜ ሰፈር ማድረግ ጠቃሚ ነው እያልኩኝ አይደለም። ፖቴንሻላችሁን ሊገል ይችላል፣ ፕሮዳክቲቪቲያችሁን ሊገል ይችላል እና በነገራችን ላይ ሊዘንብ ነው እና ሊገል ይችላል። ግን ደግሞ ምንም ቢሆን እዚህ መታችሁ የምታዩት ቻሌንጅ ይጠቅማችኋል እንጂ በምንም ተአምር አይጎዳችሁም፣ አይገላችሁም። በቃ ጀነራሊ አይገላችሁም። ስለዚህ ወደ ግቢ መምጣት ያስፈልጋችኋል። ወደ ግቢ ለመምጣት ደግሞ ኢንትራንስ ኤግዛምን በደንብ መስራት ይኖርባችኋል። ከአሁኑ በደንብ አስቡበት። ኦኬ በደንብ ማለት ነው። የቀራችሁ ጊዜ በጣም ሰፊ ነው። በጣም ሰፊ ጊዜ ነው። ይሄንን ስላችሁ ላይክ በጣም ቀርቧልና ላይክ ከዚህ በኋላ ተስፋ የለኝም ብላችሁ እንዳታስቡ ስለምፈልግ ነው። ኦኬ ስለዚህ በደንብ አስቡበትና ያላችሁን ጊዜ በትክክልና ላይክ አግባብ ባለው መልኩ ተጠቀሙ። ፈተናውን በጣም ቀላል ነው ብዬ ነገር ተናግሬያለሁ ከዚህ በፊት። እናንተ እንዳከበዳችሁት የተካበደ እናንተ እንዳቀለላችሁት ምናልባት አንዳንድ ልጆች በጣም አንደርስቲንግ ታርጋችሁ እንዲህ ካየውኝ ይሄን ያህል ካየውኝ በቂ ነው፣ ይሄን ያህል ካየውኝ በቂ ነው የምትሉ ልጆች አላችሁና
ላይሆንም ይችላል እንደዛም ማለት ነው። በጣም የናቃችሁት ነገር መልሶ ሊነቃችሁ ስለሚችል ለሁለቱም ኦቨርስቲሜሽኑንም አንደርስቲሜሽኑንም ባላንስ አድርጋችሁ ማስኬድ ይኖርባችኋል ብዬ አስባለሁኝ። ሶ ከዚህ ጋር ከግቢ ጋር በተያያዘና ኤቭሪቲንግ ስለ ኢንትራንስ ኤግዛም እዚህ ላይ ስለምለቅላችሁ ቻናሉ ሰብስክራይብ ማድረግና ቤተሰብ መሆናችሁ እንዳትረሱ። መጠየቅ የምትፈልጉትና እንድመልስላችሁ የምትፈልጉት ነገር ካለ ኤቭሪቲንግ ኮሜንት ላይ ማስቀመጥ ትችላላችሁ። ምክንያቱም ኮሜንት ሴክሽኑ ለእናንተ ነው የተከፈተውና ዳትስ ኦል። አመሰግናለሁ።